አሰላሙ አሌይኩም ወረህመቱላሂ ወበረከቱ። ሀባይቢ እንዴት አደራችሁ? እንዴት ናችሁ? ሰላም ናችሁ ወይ? ከኔ ጋር አልሐምዱሊላህ ረቢል አለሚን። ዛሬ ይዤላችሁ የመጣሁት የሂና አዘገጃጀት። ብዙ ጊዜ እኛ ሀበሾች በምንጠቀምበት ሰዓት ሂና ጸጉራችንን ያከረድደዋል እንላለን። ያከረድድበት ምክንያቱ ያዘገጃጀቱ ችግር ስለሚኖርበት ነው ማለት ነው። ያዘገጃጀቱ ችግር ስለሚኖር እኛ ቅደም ተከተሉን ወይም የሚያስፈልገውን ወይም ለጸጉራችን የሚያስፈልገንን ነገር አቀን እነዛን በስርዓት ባለመቀላቀላችን ነው ጸጉራችን ደረቅ የሚለው ማለት ነው። ሀቂቃ እኔ በጣም ነው ጸጉሬን የሚያለሰልሰው ሂና በተጠቀምኩ ሰዓት ማለት ነው። ይሄም እንዴት ነው ማዘጋጀው የሚለውን አብረን እናያለን። አሁን የምቀቅላቸው ነገሮች አሉ የማበስለው እና የእሱን ውሃ የምጠቀመው ማለት ነው አጥልዬ። አንደኛ ሻይ ነው። ሻይ ስንጠቀም ያኛው ሻይ ባይሆን ጥሩ ነው። ያኛው ሻይ ይሄ የታሸገችዋ ማለት ነው እሷ ሳትሆን ይሄ ቢሆን ወረቅ ሻይ ቢሆን፣ አረቦች ወረቅ ሻይ ይሉታል፣ እኛ ጋር ብትን ሻይ ነው መሰል የሚባለው። እሱ ቢሆን የተመረጠ ነው። ሁለተኛ ደግሞ ይሄ ነው የስጋ መጥበሻ። የስጋ መጥበሻ ይሄ ደግሞ ሩዝ ነው። ይሄ ደግሞ ወረቅ ካሬ ነው። ይሄ ደግሞ ተልባ ነው። ያው ይሄ ደግሞ ሽንኩርት፣ ይሄ ደግሞ ነጭ ሽንኩርት ነው። ይሄ ደግሞ ምን ነበር የሚባለው? ባህር ዛፍ ነው የሚባለው እኛ ሀገር አላውቅም። በኢትዮጵያ ባህር ዛፍ ይሁን የሚባለው ምን ይሁን በአማርኛ አላውቅም። እዚህ ሀገር ወረቅ ቃር ይሉታል ማለት አረቦች ወረቅ ቃር ይሉታል ማለት ነው። እና ይሄ የምጠቀመው ሂና ነው። ሂና ብዙም ባታበዙ፣ እኔ አሁን አንድ ኩብ ብቻ ነው የወሰድኩት ማለት ነው። ከዛ ባይበልጥ ጥሩ ነው። ምክንያቱም በበዛ ቁጥር እነዚህን የምንጠቀማቸው ማቴሪያል ሁሉንም ማብዛት ስላለብን ባይበዛ ብዬ አስባለሁ ማለት ነው። እስኪ እነዚህን በአንድ ላይ ላደርጋቸውና እናበስላቸዋለን ማለት ነው። ከዛ የሞቀ ውሃ እንጨምራለን። ልክ እንደዚህ እንጥደዋለን። የሞቀ ውሃ ጨምረን እናበስለዋለን። ኢንሻአላህ አብስለነው በድጋሚ እንመጣለን ማለት ነው። ከፈላ በኋላ የምናፈላው እስከ ስንት ሰዓት? እስከ 15 ደቂቃ ያህል፣ ከ15 እስከ 20 ደቂቃ ያህል ካበሰል በቂ ነው ማለት ነው። ወዶችዬ አሁን ያዘጋጀነው የሂና ውሃው ጨርሰናል። እስኪ አሁን አብረን እናጠለዋለን ማለት ነው። አብረን እስኪ እንዴት እንደሚዘጋጅ አብረን እናያለን። ይሄ ነበር ያዘጋጀነው ቅድም። ይሄ ነበር የተዘጋጀው። አሁን በደንብ ያው እንደምታዩት በደንብ ተሰርቷል ማለት ነው። 15 ደቂቃ 20 ደቂቃ ያው እንደዚህ እናጠለዋለን ማለት ነው። የሚበቃንን መጠን ውሃ ላይ በዛ የሚበቃንን መጠን ማለት ነው። እስኪ በደንብ እንምታው። አሁን በደንብ እንምታው። ይቅርታ ስልክ የማኖርበት ስላልተመቸኝ ለዛ ነው። ያው በማሽን እንመታው በደንብ። አሁንም ካልበቃን ውሃ እንጨምራለን። እስኪ በቃን ድረስ በደንብ። ለድምፁ ይቅርታ። ያው እንግዲህ ምንም ማድረግ አይቻልም። እንደዚህ ማሽን በምንሰራበት ሰዓት ድምጽ ይገባል። ይቅርታ ጠይቃለሁ ለድምፁ።
ያው እንደዚህ በእጅም ማደባለቅ ይቻላል። ግዴታ ማሽን መመታት የለበትም። የሚችል ሰው እንደዚህ ሀቂቃ እውነት ለመናገር ማሽኑ ቢሆን በደንብ ይመታዋል። በእጅ ከሆነ ደግሞ ጊዜ ይወስዳል በሚለው ነው እንጂ በእጅ ቢሆን ችግር የለውም። አሁን አንድ እንቁላል ማለት ነው። ኦኬ አንድ ማንካ ማዮኒዝ ቢሆን ማለት ነው። ይሄ ትንሽ ነው ለጊዜው። ሁሉም ያስፈልጋል። ሁሉንም እጨምራለሁ። ለድምፁ ይቀርታል ስላለና እና እናንተ የሚመቻችሁን አይነት ኦይል መጨመር ትችላላችሁ። ኮኮናት ሊሆን ይችላል፣ ዘይት ሊሆን ይችላል። የሚመቻችሁን መጨመር ትችላላችሁ ሀባይቢ። እና ይሄን ይመስላል ያዘጋጀ ነው። ማሻአላህ በጣም ነው የሚያምረው ማለት ነው ማዮኔዝ። ከዛ አንዳንድ ሰዎች ሂና ሲጠቀሙ ምን ይላሉ? ያቃጥለናል፣ የሆነ ከታጠብን በኋላ ያሳክከናል፣ የሆነ የማሳከክ ባህሪ ማለት ነው። እና ለዛ ግማሽ ሎሚ መጠቀማችሁን አትርሱ። ለዛ በጣም ፍቱን መድኃኒት ነው ማለት ነው። ግማሽ ሎሚ እንደዚህ ላይ ለብዙ ነገር፣ አንደኛ ቫይታሚን ሲ ስለሆነ ፎሮፎር ያለብን ሰዎች ምናምን ይጠቅመናል። ሁለተኛ ሂና ከተጠቀማችሁ በኋላ አንዳንድ ሰዎች እኔ እውነት አንዲት ጓደኛ የራሱ ደውላ ምን አለችኝ? እኔ ሂና ከተጠቀምኩት በኋላ ያሳክከኛል ራሴን እና ምንድን ነው ምክንያቱ አለችኝ። እና እስኪ ግማሽ ሎሚ ጨምሪበት ብያት አሁን ላይ በጣም እሱን ስጠቀም ምንም እንደዚህ አይነት ስሜት የለውም ማለች። እና ሀባይቤ እንደዚህ አድርገን ሂናን የምንጠቀመው ከሆነ በቃ መኑኝ ፀጉራችን ድርቅ የማለት ባህሪ አይኖረውም ማለት ነው። ይሄንን አቦካክ ተጠቀሙት። እኔ የጠቀመኝ እናንተን ይጠቅማችኋል ብዬ ነው ይዤ የመጣሁት ማለት ነው። በጣም የሚያምር ሂና አሰራር ነው። የሚያምር በቃ የሚመች ተጠቀሙትና አስተያየታችሁን ኮመንት ላይ ያስቀምጡልኝ ሀባይቢ። አስተያየት እቀበላለሁ። ኮመንት ላይ ያስቀምጡልኝ ሀባይቢ። እና ምን ምርጥ የሆነ ሂና ነው የሰራሁት። እውነት ሂና ስታዘጋጁ ማለት ነው እንደዚህ ስትለውሱት ሳብ የሚል ከሆነ የሆነ ቆንጆ ሂና ነው ማለት ነው። ሂናው ጥሩ አዘጋጅታችሁታል ማለት ነው። ጥሩም ደግሞ መታችሁታል ማለት ነው። በደንብ ሲመታ ሲታሽ የመሳብ ባህሪ ይኖረዋል። ጥሩ አዘገጃጀት ስትጠቀሙ ማለት ነው። እና ያዘጋጀ ነው ይሄን ይመስላል። በጣም ቆንጆ ሂና ተጠቀሙት። አሰላሙ አለይኩም ወራህመቱላሂ ወበረካቱ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሀባይቢ ይዤላችሁ የመጣሁት ዛሬ ለፀጉር እኔን የጠቀመኝ እናንተን ይጠቅማችሁ ይሆናል ብዬ ያሰብኩትን አንድ ውህድ ላሳያችሁ ነው። እዚህ ጋር የሚያስፈልገን እንደምታዩት ሩዝ፣ 2 ማንካ ሩዝ፣ ማንኛውም አይነት ሩዝ መሆን ይችላል። እዚህ ጋር እናደርጋለን። በመቀጠል ግማሽ ሽንኩርት የተላጠ የተከተፈ 3 ፍሬ ነጭ ሽንኩርት፣ ከዛም ቅርንፉድ 10 ፍሬ የሚሆን ቅርንፉድ፣ ከዛ ካሬ ሌብ ምን እንደሚባል በአረቦች ወረቅ ካሬ ይሉታል። ምን እንደሚባል እኛ ጋር ግን አላውቅም። ካሬ ሌብ ነው ይሄ። ይሄ ደግሞ ሮዝመሪ ፍሬሽ ነበር አድርቄው ነው። ይሄ ሮዝመሪ ፍሬሽ አድርቄው በኋላ ግን መፍጫ ውስጥ ከመግባቱ በፊት በደንብ እፈጨዋለሁ። ከመፍጨቴ በፊት ግን አወጣዋለሁ። ይሄንን ማለት ነው አወጣዋለሁ። 2 ማንካ ተልባ
እና ይሄ ውሃ የምታዩት አንድ ብርጭቆ ውሃ። ከዛ በአንድ ላይ ይሄን እንቀላቅለዋለን። ከዛ እሳት ላይ ይጣዳል፣ አበስለዋለሁ። ከዛ ከበሰለ በኋላ ካሬሌቡንና ሮዝመሪውን አውጥቼ ቅርንፉድም የቻልኩትን ያህል አወጣውና ከዛ በማሽን ይመታና ይጠለላል። ቀጣዩን አብረን እናያለን። አሁን እናብስለው። ኦኬ ወዶችዬ፣ በድጋሚ ሩዛችንን ቀቀልን። የሚያስፈልጉን ነገሮች በሙሉ ጨመርን። ከዛ ቀቀልን። ካበሰልን በኋላ አሁን እንፈጫለን። ትንሽ በረድ ብሏል፣ ምክንያቱም ሙቀቱ አንደኛ ለማሽናችን ለመፍጫ ጥሩ አይደለም። ሁለተኛ ደግሞ እኛ ራሳችን በኋላ በጨርቅ ወይም በፎጣ ነገር ስለሆነ የምንጨምቀው የምናጠለው እኛን እንዳያቃጥለን እንዳይጎዳን ትንሽ በረድ ብሏል። መካከለኛ ነው አሁን ይሄ እና አሁን ቀጥታ ወደዚህ እንገለብጠዋለን። ከዛም እንፈጨዋለን ማለት ነው። በዚህ መልኩ እንፈጫለን። ከዛም በዚህ መልኩ እንደዚች አይነት እቃ ላይ ብርጭቆ እቃ ላይ ከዛ ክርጃ እናደርጋለን፣ ፎጣ እናደርጋለን፣ ማጥለያ ለማጥለል ማለት ነው። ከዛ በዚህ መልኩ እናጠለዋለን። ከዛ እንደዚህ ካደረግን በኋላ ቀጥታ አሁንም በዚህ መልኩ እንጨምቀዋለን። ከዛ ከአጠለልን በኋላ የምንጠቀማቸው አንድ ማንካ ማዮኔዝ፣ አንድ ማንካ የዮጉርት። ማንኛውም ሰው እንደ ጸጉሩ ነው ማለት ጸጉሩ ብዙ የሚፈልግ ከሆነ መጨመር ይችላል። እኔ አንድ ማንካ ነው የጨመርኩት። እዚህ ጋርም አንድ ማንካ፣ ከዛ አንድ ማንካ ኦሊቭ ኦይል ጨምሬያለሁ ማለት ነው። 2 ማንካ ማድረግም ይቻላል። ከዛ በአጠቃላይ እናደባልቃቸዋለን። ውህዳችን ይሄን መሰረት ኦልሬዲ እኔ ስላደረኩ ነው በፊት ላይ ስላደረኩበት ነው ማለት ነው። እና ውዶችዬ አበረታቱኝ፣ አዲስ ጀማሪ ነኝ። በቀጣይ ኢንሻአላህ ማዮኒዝ ቤት ውስጥ እንዴት እንደምንሰራ ማዮኒዝ ይዤ እመጣለሁ ማለት ነው። ይሄ ቀጥታ ጃይዝ የሆነ ማዮኒዝ ከገበያ የተገዛ ነው። ቤት ውስጥ ግን መስራት እንችላለን። ይሄ ጨው ሊኖረው ስለሚችል ለጸጉር ምናልባት ተስማሚ ላይሆን ይችላል እና ለምንቀባው ቤት ብንሰራ እየተመረጠ ነው። ለእኔ ይሄ ምንም ችግር የለበትም፣ ግን አንዳንድ ሰዎች ጨው የገባበት ጥሩ ላይሆን ይችላል። ቤት ውስጥ በድጋሚ እናዘጋጃለን። እንዴት እንደምናዘጋጅ ኢንሻአላህ በቀጣይ ቪዲዮ እመጣለሁ ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ።